በተለምዶ ከሞጆ ወደ ሐዋሳ የሚሄደው አሮጌው መንገድ ነው። በጣም በርካታ ሰዎች ወደ ሐዋሳ ሲነዱ ግራና ቀኝ የምናየው ደረቅ ቦታ፣ አሸዋማ ቦታ፣ አልፎ አልፎ የሚያማምሩ ዛፎች ዴንሲቲ የሌላቸው ዛፎች የሚታይበት አካባቢ ነው። አሁን ከሞጆ ጀምረን እስከዚህ ስነዳ ግራና ቀኝ ያየነው አጠቃላይ ግሪን መሆን ስንዴው፣ ሽንኩርቱ፣ ቲማቲሙ አጠቃላይ ከግብርና ጋር የሚያያዘው ጉዳይ ገና አምርተን ምርቱን ካየን በኋላ ገበያ ላይ ወጥቶ የሚያመጣው ኢምፓክት ሳይሆን በአይን ብቻ የሚጠገብ ነው። እንግዲህ ሁላችንም እንደምናውቀው አይንም ይጠግባል፣ ሆድ ብቻ አይደለም ይጠግባል። አይቶም ሰው ይረካል፣ ይደሰታል። ይህንን ማሳ በዚህ መንገድ ላይ ማየት እጅግ ተስፋ የሚያጭር ነገር ነው ለኢትዮጵያውያንም ከኢትዮጵያ እንጠቀማለን ብለው ለሚያስቡ ሀገራት። የኛ ዋና ዓላማ አንደኛው በመ ፊደል ነው የለየናቸው። በጣም በቀለለ መንገድ መገንዘብ የሚያስችለው መራብ የሚል ኔጌቲቭ ዜናዎች ይበዛሉ ኢትዮጵያን በሚመለከት። እኛ ደግሞ መብላት እንላለን። መብላት የሚያስችል መሬት፣ መብላት የሚያስችል ውሃ፣ መብላት የሚያስችል የሰው ኃይል ስላለን በምግብ ራሳችንን መመገብ የሚያስችል ፖቴንሻልም አለን፣ ማድረግም እንችላለን። ኢትዮጵያ ውስጥ መራብ የሚለው ቋንቋ ብዙም ቦታ እንዳይኖረው ኢትዮጵያውያን ማድረግ ይችላሉ በሚል የመጀመሪያው መብላት፣ በምግብ ራስን መቻል፣ በምግብ ራስን በመቻል መራብ የሚለውን ኔጌቲቭ ቋንቋ ማጥፋት ይቻላል። ይህን ደግሞ በጣም በርካታ ሀገራት አማራ ክልልን የሚያክሉ ኦሮሚያ ክልልን የሚያክሉ ሀገራት እንደ ሀገር ከህዝባቸው ቁጥር 2-3 እጥፍ የሚመግቡ አሉ። እኛ በጣም ሰፊ ቦታ አለን። ቦታችን አልተጠቀምንበትም፣ ውሃ አልተጠቀምንም፣ ሰው አልተጠቀምንም። በምግብ ራስን መቻል ከሰራን እና በትብብር መንፈስ የጋራ ገብ አድርገን ከተነሳን የሚሳካ ነገር ነው። ሁለተኛው መላክ ነው። እነሱ ማስገባት ይላሉ፣ ሁሉን ነገር አስገቡ፣ ኢምፖርት አድርጉ ይላሉ። እኛ ደግሞ ኤክስፖርት እናደርጋለን ወይም መላክ አለብን እንላለን። በግብርና ምርትም ከዚያም በኋላ በአንዳንድ መጠነኛ ወደ ኢንዱስትሪ የገቡ ፕሮሰስ የሆኑ ፕሮዳክትም መላክ የሚያስችል አቅም ኢትዮጵያ አላት። ሮ ማቴሪያል ብቻ ሳይሆን ፕሮሰስ ማድረግ ትችላለችና ማስገባት ጣጣ አለበት። ማስገባት ሲባል አብሮ የውጭ ምንዛሪ ይነሳል። መላክ ሲባል የውጭ ምንዛሪ እናገኛለን። ማስገባት ሲባል ደግሞ ለውጭ ምንዛሪው እጥረት ምክንያት ስለሚሆን ፍለጋ፣ ብድር፣ እርዳታ የሚባል ጉዳይ ተያይዞ ይመጣል ማለት ነው እና መላክ ሁለተኛው ነው ከመብላት ቀጥሎ ይመጣው። ሶስተኛው መስራት ነው። እነሱ መሰደድ ይላሉ። ስራ ስለሌለ መሰደድን ነው በእኛ ላይ የሚያውጁት። እኛ ደግሞ ስራ ለመፍጠር የሚያስችል አውድ አለ፣ ፖሊሲ ክላሪቲ አለን፣ መሬት አለን፣ ውሃ አለን፣ የሚያጥረን የፋይናንስ ቴክኖሎጂ ጥረቶች አሉ። እነሱን ደረጃ እያሟላን በስራ አጥነት ያለውን ችግር በመቀነስ የሚሰደደውን በየባህር የሚሞተውን ሰው በተለይም ወጣት ማስቀረት ይቻላል። መስራት ከቻል፣ መብላት ከቻል፣ መላክ ከቻል፣ በተቃራኒ ያለው መራብ ከጠፋ፣ ማስገባት ከቀነሰ፣ መሰደድ ከቀረ በኢትዮጵያውያን ሉዓላዊነት ላይ፣ በኢትዮጵያውያን ክብር ላይ፣ በኢትዮጵያውያን አንድነት ላይ ቀጥተኛውን ኢምፓክት አለው። አራተኛው መልበስ ነው። መልበስ እኛ ስንል እነሱ መራቆት ይላሉ። መልበስ የምንልበት ዋናው ምክንያት ኢትዮጵያውያን እንደዛ ቴክኖሎጂ ባልነበረበት ዘመን በሸማ በቆዳ ራሳቸውን አልብሰው ኮትኩተውና አልፎ አልፎም በበሬ አርሰው ራሳቸውን መግበው ክብራቸውን ጠብቆ የኖሩ ህዝቦች አሁን ትራክተር ባለበት ዘመን፣ ለመልበስ ፋብሪካ በተስፋፋበት ዘመን መልበስ የማንችል ለመልበስም የምናስገባ ከሆን ጥገኛ ያደርገናል። ለመብላት ተጠግተን፣ ለመልበስ ተጠግተን ከኖር ደግሞ ከእርዳታ አንወጣም። የሚረዳ ሀገር ደግሞ ሄዶ ክብሩ መጠበቅ አይችልም እና ኢትዮጵያውያን 2-3 ነገር መገንዘብ ያስፈልጋል። አንደኛ ለምሳሌ ዘንድሮ ምርት እያደገ ነው ስንል የዘንድሮን በዓል እንመልከት። ኖርማሊ ኢንፍሌሽን እየጨመረ የዋጋ ግሽበት እየጨመረ ነው ያለው። ዘንድሮ ግን በተደረገው ርብርብ ቢያንስ የተጋነነ የዋጋ ጭማሪ እንዳይኖር፣ በአንዳንዶቹ እንዲቀንስ፣ በአንዳንዶቹ እንዲያረጋጋ፣ በአንዳንዶቹ ምርቶች ደግሞ ቢጨምር እንኳን የተጋነነ እንዳይሆን፣ ዝቅተኛ ገቢ ያላቸው ሰዎች እንዳይቸገሩ ከፍተኛ ስራ ተሰርቷል። ይሄ ማስፋት ያስፈልጋል። የሰንዴይ ማርኬት እያስፋፉ ዝቅተኛ ገቢ ያለው የከተማ ነዋሪ እንዳይጎዳ ማድረግ ያስፈልጋል። አንዳንዶች አይተን ረካለን።
አንዳንዶች ሽጠው ይጠቀማሉ። አንዳንዶች በመግዛት ገበያ ላይ አቬሌብል እንዲሆን በማድረግ ምርቱና በአቅማቸውም እንዲያገኙ ማድረግ ይደሰታሉ። ተጠቃሚ ብዙ ነው የሚሆነው። እዚህ ቦታ የታረሰው እርሻ እዚህ ጋር ያረሰውን ሰውዬ ብቻ የሚነካ ጉዳይ አይደለም። ብዙዎቻችንም በተለያየ መንገድ ይነካናልና የዋጋ መረጋጋት ያመጣል። ከዚህ ጀምሮ ከተማ ስኬድ ባለው ቼን ውስጥም ከስራ አንጻር ከፍተኛ ውጤት ያመጣል። ነገር ግን ብዙ ጊዜ የኛ ትኩረት በአንድ ጉዳይ ላይ ብቻ እንዲሆን የሚገፋፉ ኃይሎች አሉ። መጠንቀቅ የሚያስፈልገው እሱ ነው። ገበሬው ማረስ አለበት፣ አስተማሪው ማስተማር አለበት፣ ነጋዴው መነገድ አለበት፣ ወታደር አገሩን መጠበቅ አለበት እንጂ ሁሉም ነገር ወደ አንድ ዳይሬክሽን ብቻ እንዲሄድ ካደረግን እንደ ሀገር መቆም አንችልም። ያ ነገር ሲያልቅ ቀጥሎ የመጣው ጣጣ ነው። ለምሳሌ አሁን ባጠረ ጊዜ ውስጥ በመቶ ሺህ የሚቆጠር ተማሪ ይፈተናል ፈተና። ትምህርት ሚኒስቴር እነዚህን ሰዎች ማስፈተን አለብኝ ብሎ ካልሰራ አሁን ችግር ስላለ ሰላም ስለሌለ ብሎ ፈተናውን ቢተው የሚቀጥለው አመት ውዝፍ ነው የሚሆነው። ውዝፍ ደግሞ እስካሁን የተከማቸውም አልፈታ ነው። እያንዳንዳችን የተሰጠንን ስራ ብንሰራ፣ አጥረተን ብንሰራ፣ አስፈተን ብንሰራ ያ ሲሰናሰል ኢትዮጵያ ውስጥ ያለውን ችግር ሊቀንስ ይችላል እና ትኩረታችን ግጭት፣ ጦርነት ብቻ ሳይሆን እርሻም የኛ ሊደርሺፕ ይፈልጋል፣ ስራም የኛ ሊደርሺፕ ይፈልጋል። ለኤክስፖርት ቃል የገባ ነው መፈጸም፣ ፕሮጀክቶች ማሳካት የኛ ሊደርሺፕ ይፈልጋል። ሁሉን ነገር ማየት አለብን እንጂ እኛን እንደሚቃረኑ ኃይሎች ዘሆል ስራችን አንድ ነገር ብቻ ከሆነ ውጤቱ ያነሰ ይሆናል። በአጠቃላይ ኢትዮጵያ ውስጥ ፈተናዎች አሉ። ቅድም አባቡ እንደሚያነሳው የትራክተር እጥረት አለ፣ የፓምፕ እጥረት አለ፣ የፋይናንስ እጥረት አለ። ብዙ ፈተናዎች አሉ። እነዚህን ፈተናዎች ማሸነፍ አለብን ነው የኛ መነሻ። ፈተና ለማሸነፍና ራሳችንን ለመቻል ነው የምንጥረው እንጂ ፈተና አልባ ችግር አልባ ከሆነማ መራብም ምን አመጣው? መሰደድም ምን አመጣው? ልብስ መልበስ አቅቶን ማስገባትም ምን አመጣው? ችግሮች አሉ። እነሱን ለመፍታት በየአመቱ የሚታይ ውጤት እየመጣ ነው ያለው። ዘንድሮ ስንዴ ምንም ጥርጥር የለውም ኢትዮጵያ ኤክስፖርት አደርጋለች። ይሄ እንዲሳካ የግብርና ሚኒስቴር፣ የክልል የግብርና ቢሮ ኃላፊዎች፣ የክልል አመራሮች፣ ከሁሉ በላይ ደግሞ አርሶ አደሩ፣ ወጣቱ፣ የሚዲያ ተቋማት፣ በየክልል ያሉ ዩኒቨርሲቲዎች አሁን ብዙ ጊዜ በወቀሳ ብቻ ነው ስማቸው የሚነሳው። በግብርና ጉዳይ ላይ በያሉበት ክልል በያሉበት ዞን አርሶ አደር እየደገፉ ከፍተኛ ውጤት እንዲመጣ ጥረት እያደረጉ ነው። ከዚያ በላይ መልፋት ይጠበቅባቸዋል። አዎ፣ ግን አሁንም እያደረጉ ያሉት ድጋፍ ከፍተኛ ነው። የነዚህ ሁሉ ቅንጅት እና ትብብር ውጤት ነው የምናየው ማሳ ላይ የምናየው ምርት ያመጣው። አርሶ አደሩ ደግሞ መጠንቀቅ ያለበት ይህ ምርት ይበል የሚባለው ከተማ ውስጥ ያለ ዝቅተኛ ገቢ ያለው ሰው ደሃ በተመጣጠነ ዋጋ መግዛት ከቻለ ብቻ ነው። አንደኛውን ሀብታም የሚያደርግ ሌላውን ይበልጥ የሚያደህይ እድገት ሳይሆን አርሶ አደሩን ካለበት የኑሮ ደረጃ ከፍ የሚያደርግ አርሶ አደሩን ደግሞ በመሸጥ ብቻ ሳይሆን በቅመሱልኝም ደሃውን የሚያግዝበት መንገድ መከተል ይኖርብናል። መስጠት ጥሩ ነው። መስጠት በጣም አስፈላጊ ነው። ማመስገን በጣም ጥሩ ነው። በመስጠት በማመስገን በማካፈል ማትረፍ እንጂ ጉዳት የለም። ይህን አይነት በቅነት የተሞላ ሀሳብ እያያዝን ከሄድን ኢትዮጵያ ራሷን መመገብ ብቻ ሳይሆን ለሌሎች መትረፍ የምትችል ሀገር ናት። ይህ ግን በቀላል በዋዛ ደግሞ አይሆንም። ትግል ነው። አትችሉም፣ መራብ አለባችሁ፣ መታረዝ አለባችሁ የሚለው ኃይል በቻለው መጠን ይሰራል። አሁንም ስለ ራብ ነው የሚወራው። እኛ እንዲያመረትን ችግር ነው የሚወራው። ኤክስፖርት ያደርጋሉ አይባልም። ለምን? እዛ ውስጥ እንድንቆይ ስለሚፈልጉ ይህንን ተቃርኖ ታግሎ አሸንፎ የለመለመች የበለጸገች ኢትዮጵያን መፍጠር እንዲሁ በዋዛ በከንቱ የሚከወን ነገር አይደለም። ከፍተኛ እልህ አስጨራሽ ትግል ይጠይቃል። ያን ለማድረግ ተቀናጅተን ተባብረን ብንሰራ ይሳካል። አሁን ስንዴ ስንጀምር ማንም ሰው የሚያምን አልነበረም። አሁን ይታያል። ማንም ሰው አይቶ ሊያምን ይችላል። በሻይ ዘንድሮ የጀመርነው ቅድም ተባለው በሩዝ በፍሩት ከተማ ውስጥ ቬጂቴብል በሁሉም መንገድ መሬትን፣ ውሃን፣ ጉልበትን መጠቀም ከቻል ጠግበን ሌሎች የምናካፈል መሆናችንን በአጠረ ጊዜ ውስጥ ማሳየት እንችላለን። ጅማሯችን በጣም ጥሩዎች ናቸው። ፈተናዎቻችን በዛው ልክ ሰፊ ናቸው። ፈተናዎቻችን ያበረቱናል፣ ያጠነክሩናል፣ ያስተምሩናል። እነሱን ይዘን ለበለጠ ውጤት እንተጋለን። እስካሁን ባየነው ጉዳይ በጣም ደስተኛ ነን። ይህ ደግሞ እንዲቀጥል በቀጣይነት አመራር ውስጥ ያስፈልጋል። ዛሬ ተወካዮች ምክር ጉባኤ ከኛ ጋር አሉ። በበጀት እንዲያግዙ በአመራር እንዲያግዙ ነው የመጡት። የግብርና ሚኒስትሩ አሉ፣ የኢሪጌሽን ሚኒስትሩ አሉ። እነዚህ ሁሉ ስራው በቀጥታ የሚመለከታቸው ሰዎች በሀሳብ በእውቀት በገንዘብ አርሶ አደሩን ካለበት የኑሮ ደረጃ ከፍ እንዲል የሚያደርጉ ናቸው። ባየነው ጉዳይ በጣም ደስተኞች ነን። ይህንን ነገር እያዩ ማበረታታት ቀጣይ ስራችን ይሆናል። እንግዲህ ውጤቱን በጋራ እንደ ሀገር ሀርቨስት እናደርጋለን። እንግዲህ ዘንድሮ በስንዴ ብቻ በትንሹ
65% ገደማ ነው ውጤት እየመጣ ያለው እድገት ማለት ነው። አምና ከነበረው ከ60% በላይ እድገት ይታያል ዘንድሮ። በስንዴ ያለው እድገት በቡናም በሻይም በሩዝም በኦይል ሲድም ከተደገመ ግብርናው በጣም በከፍተኛ ደረጃ ያድጋል። ይሄ ደግሞ አጠቃላይ የአገሪቱ እድገት ውስጥ 1/3 ሼር አለው። ግብርናው 1/3 ሼር ስላለው ግብርናው ከፍተኛ እድገት ካመጣ ሌላውን እድገት ሊያረጋግጥ ይችላልና የኢትዮጵያ መልካም የሚያስቡ ለኢትዮጵያ መልካም የሚተጉ ሰዎች እንኳን ደስ ያላቸው። አመርቂ ውጤት እየመጣ ስለሆነ በኢትዮጵያ እድገት ውጤት የሚያዝን ሰዎች ደግሞ ያው ምንም ማድረግ አንችልም፣ ከስንዴው እናካፍላቸዋለን። እና እጅግ አድርጌ ያመሰግናለሁ። በጣም ደስ ብሎኛል። ይህ ስራ እንዲበረታታ እናንተም እንድታግዙ አደራ ማለት እፈልጋለሁ። አመሰግናለሁ።